የፍትህ ቃል ኪዳን የጸናባት ለዓለም የሰብአዊነትን ትርጉም ያስተማረች የኢትዮጵያውያን ኩራት ምድር ነበረች። የነብዩ መሐመድ ባልደረቦች በሰላም የተጠለሉባት ቅድስት ምድር። ንጉሠ ነጃሺ አሳልፋችሁ ስጡንና ከሀገራችን እናስወጣቸው በተባሉበት ጊዜ ፍትህ አይሸጥም በማለት ፍትሃዊነታቸውን ለዓለም ያስመሰከሩባት ቅድስት ምድር ነበረች። ዛሬ ግን ያ ታሪክ እየደበዘዘ ነው። ያ የፍትህ አምድ እየተናወጠ ነው። የነጃሺን አደራ ጠብቃ ያቆየችው አክሱም ዛሬ የአዛን ጥሪ ከመሳጅዶች እንዳይሰሙ ታፍነውባታል። ይህ ለሙስሊሙ ማህበረሰብ ብቻ ሳይሆን እንደ ሀገር ትልቅ የታሪክ ጠባሳ ጥሎ የሚያልፍ ጥቁር ታሪክ ነው። በደሉ በመሳጅዶች ብቻ አልቆመም፣ ወደ ትምህርት ገበታም ዘለቀ። እህቶቻችን ማንነታቸውንና ክብራቸውን የሚያስጠብቅላቸውን ሒጃብ ለብሰው ትምህርት ቤት ቅጥር ግቢ ውስጥ መግባት አይችሉም። በነጃሺ ምድር የሴት ልጅ ክብሯ ተገልጦና ታፍኖ ያለ ሒጃብ እንድትማር ተፈርዶባታል። ፍትህ የጥቂቶች ፍላጎት ሳይሆን የሁላችንም መብት ነው። አክሱም የሁላችንም ምድር እንደመሆኗ መጠን ሁላችንም በአንድነት ፍላጎታችንና እምነታችን ሊከበርባት የሚገባት ሀገር ነች። የነጃሽን ታሪክ በበደል አናድምቀው። ፍትህ ለአክሱም ሙስሊሞች ይገባቸዋል። ሁላችንም ፍትህ እያልን በቻልነው መጠን ቪዲዮ መስራት እንደዚህም ደግሞ መጻፍ ለዓለም ሁሉ ማዳረስ አለብን። ፍትህ መብት እንጂ ቅንጦት አይደለም።